ከሰዎች ጋር ስትቀመጥ ስለ ሰዎች የሚናገሩ ሰዎችን ሳይሆን ስለ ሐሳብ የሚናገሩ ሰዎች ጋር አብረህ ተቀመጥ። ስለ ህልሞች ከሚያወሩ ሰዎች ጋር እንጂ ስለ አሉባልታ የሚያወሩት ጋር አትቀመጥ። ስለ እድገት ከሚያወሩ ሰዎች ጋር እንጂ ስለ ሰዎች ስህተት የሚያወሩት ጋር አትቀመጥ። ስለ ወደፊታችሁ የሚያወሩ ሰዎች ጋር እንጂ ስለ ሰዎች ህይወት የሚያወሩት ጋር አትቀመጥ። በየዕለቱ የምትሰማቸው ንግግሮች እኮ ከምታስበው በላይ አስተሳሰብህን ይቀርጻሉ። አንዳንድ መቀመጫዎች አእምሮህን በእውቀት ይሞላሉ፣ ወደ አዳዲስ ትምህርቶችና ወደ እድገትም ያነሳሱሃል። ሌሎች ደግሞ ጊዜህና ጉልበትህን ያባክኑብሃል። ለምትኖርበት አካባቢና ለህልምህ እንዲሁም ለውሳኔህና ለዓለም ያለህን እይታ እንድትቀይር ያደርጉሃል። ስለዚህም ጓደኞችህንና የምትቀመጥባቸውን ቦታዎች በዘፈቀድ ዝም ብለህ አትምረጣቸው። አንዳንድ ውይይቶች ወደፊትህን ይገነቡልሃል፣ ሌሎች ደግሞ ሳታስተውል ዓመታትን ከህይወትህ ይሰርቃሉ። አላህ እንዲህ ይላል፣ ወስቢር ነፍሰከ መዐ አለዚነ የድዑነ ረበሁም ቢልገዳቲ ወልዐሺይ ዩሪዱነ ወጅሀህ። የእሱን ፊት በመሻት እኮ ጧትና ማታ እሱን የሚጣሩ ከሆኑት ጋራ ራስህን አጽና። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አልመርኡ ዐላ ዲኒ ኸሊሊህ። ሰው እኮ በጓደኛው ሃይማኖት ላይ ነው። ፈልየንዙር አሐዱኩም መን ዩኻሊል። ማንኛውም ሰው እኮ ይመልከት ጓደኛውን፣ ወዳጅ የሚያደርገውን ሰው ይመልከት ይላሉ። ስለዚህ ጓደኛህን መምረጥ ግዴታ ይሆንብሃል ማለት ነው። ሰላሙ ዐለይኩም።